ሰላም ጤና ይስጥልን እንዴት ናችሁ? ዘላለም ተፈሪ ነኝ። እንዴት አላችሁ? የክረምቱ የዝውውር መስኮት የሚያስገርሙ ዝውውሮች የተደረጉበት ቀጥሏል። ትናንት ምሽት አርሰናል ሞርጋን ሮጀርስን በቼልሲ ተነጥቋል። እስከ ትናንት ምሽት ድረስ አርሰናል ነበር የዚህን ተጫዋች ዝውውር ሲመራ የነበረው። ከክለቡ ጋርም የክለብ ለክለብ ግንኙነት ጀምሯል የሚል መረጃ በወጣ በሰዓታት ውስጥ ነው ቼልሲ ዝውውሩን የጠለፈው። 117 ሚሊዮን ፓውንድ ያለምንም ተጨማሪ ገንዘብ አዶንስ ሳይኖር ቀጥታ የሚከፈል 117 ሚሊዮን ፓውንድ የብሪታንያ ክብረ ወሰን የሆነ ገንዘብ አቅርቦም እንግሊዛዊውን ለማስፈረም ተስማምቷል። ነገ ሰኞ ዕለት የጤና ምርመራውን ያደርግና የቼልሲ ተጫዋች መሆኑ ይረጋገጣል ማለት ነው። የዚህን ተጫዋች ዝውውር በተመለከተ ፋብሪዚዮ ሮማኖ አርሰናል ሲሰራበት እንደቆየ ከተጫዋቹ ጋር ተስማምቶም እንደነበረ እንደዚሁም ደግሞ ከክለቡ ጋርም ንግግር ጀምሮ ዋናው መሰናክል የሆነው ጉዳይ ክለቡ ለአስቶን ቪላ የሚከፈለውን ገንዘብ በተመለከተ የያዘው አቋም እንደሆነ ገልጿል። ከ90 ቢበዛ ከ100 ሚሊዮን ፓውንድ በላይ መክፈል እንደማይፈልግ በዚህ ምክንያት ከክለቡ ጋር ሲደረግ የነበረው ወይም ሊደረግ የነበረው ድርድር ላይ መሰናክል ሊሆን እንደሚችል አስቀድሞም ሲጠበቅ የነበረ እንደሆነ ነው የተናገረው። የአርሰናል ደጋፊዎች ለሁለት ተከፍለዋል። የክለቡ የክረምቱ ዝውውር መስኮት ቁጥር 1 ኢላማ ከሆነ ምንም አይነት ገንዘብ ከፍሎ አርሰናል ሊያስፈርመው ይገባ ነበረ። ምክንያቱም አሁን ያለው የዝውውር ወቅት በቃ ያለውን ሁኔታ አርሰናል መላመድ ይጠበቅበታል። አስቀድሞ እንደነበረው ሊጓዝ አይችልም። ከክረምቱ የዝውውር ሁኔታ ጋር ሊሄድ ይገባል የሚል አቋም ያላቸው አሉ። አንድ ቡድን የመጀመሪያ ኢላማውን ከተነጠቀ ለክለቡ እጅግ በጣም ውድቀት ተደርጎ ሊቆጠር የሚገባው ነው የሚል አቋም ያላቸው ናቸው። ትልልቆቹ ለአርሰናል ቅርበት ያላቸው የመረጃ ምንጮች ጭምር እንደዚህ አይነት ሰዎች የሚታወቁ ሰዎችም የአርሰናል ደጋፊዎች እንደዚህ አይነት አስተያየት እየሰጡ ይገኛሉ። እንደምታውቁት ጀረሚ ሞንጋንም እንደዚሁ ተነጥቋል። ወደ ማንቸስተር ሲቲ ተጫዋች አምርቷል። ተጫዋቹ ወደ አርሰናል መግባት ፈልጎ አርሰናልን ረጅም ጊዜ ጠብቆ ታግሶ በመጨረሻ ግን ከሌስተር ሲቲ ጋር አርሰናል መስማማት አልቻለም። ማንቸስተር ሲቲ አርሰናል ሊከፍል የነበረውን እጥፍ ከፍሎ ተጫዋቹ ፕሮጀክቱንም አምኖ ማንቸስተር ሲቲም በጣም ግዙፍ ክለብ ነው። ስለዚህ ወደዛ መራና አንደኛው አርሰናል የተቀደመበትና ተጫዋች የተነጠቀበት ዝውውር ነበረ በዚሁ ክረምት የዝውውር መስኮት ላይ። ቀጥሎ ደግሞ ሞርጋን ሮጀርስን ከተጫዋቹ ጋር በግል ጉዳዮች ተስማምቷል። ነገሮች አሪፍ ናቸው ተባለ። መጨረሻ ላይ ቼልሲ በዝውውር ውስጥ ገባና ተጫዋቹን የግሉ አደረገው። ይሄ ለአርሰናል ደጋፊዎች እጅግ የሚያሳስብ የሚያናድድ ሊሆን ይገባዋል። አንዳንዶች ደግሞ ተጫዋቹ መጀመሪያም በሁለት ምክንያት ወደ አርሰናል ማምራት አልነበረበትም። በመጀመሪያ ደረጃ ኤዜ ያለ በኤዜ ቦታ ላይ የሚጫወት ተጫዋች ነው። አሁን ባላቸው ብቃት ኤዜ እንደውም የተሻለ ነው። 1 ዓመት ልምድ አለው በአርሰናል ውስጥም በአርሰናል ቤት ልምድም ያለው እሱ ነው የተሻለ በፕሪሚየር ሊጉ። ስለዚህ በኤዜ ቦታ ላይ ተጫዋች ማምጣት ለምን ያስፈልጋል? መጀመሪያም ቢሆን አርሰናል ማስፈረም ያለበት ትክክለኛ የመስመር አጥቂ ነው የሚል አቋም ያላቸው ናቸው። እነዚህ ደግሞ የሞርጋን ሮጀርስ አለመፈረሙን አንደኛ በዚህ ምክንያት ይደግፋሉ። ሁለተኛ ደግሞ 117 ሚሊዮን ፓውንድ አርሰናል ማውጣት ካለበት እንደ ሮጀርስ ገና 23 ዓመቱ ለሆነ 1 ወይም 2 ዓመት ብቻ በትልቅ ደረጃ የተጫወተ ሳይሆን እንደ ቪኒ ጁኒየር አይነት በጣም ትልቅ ተጫዋች ነው ማስፈረም ያለበት። አርሰናል በእቅዱ እንደ ፓሪስ ሰን ጀርማ ያሉ ትልልቅ ክለቦችን መቀናቀን እፈልጋለሁ፣ የአውሮፓ ቻምፒየንስ ሊግን በድጋሚ ወስዳለሁ የሚል ሀሳብ ካለው እንደ ቪኒ አይነት ተጫዋች ነው መምጣት ያለበት የሚል አቋም ያላቸው ናቸው። ለማንኛውም ሞርጋን ሮጀርስ ወደ ቼልሲ ለማምራት ተቃርቧል። አሁን አርሰናል ምንድነው ሊያደርግ የሚችለው? ፋብሪዚዮ ሮማኖ ፍንጭ ሰጥቷል። የመጀመሪያው ነገር የአንዲዮ ማንዴን በተመለከተ ነው። ኮትዲቫራዊውን ባለም ዋንጫ ላይ ተመለከትነው በጣም አሪፍ ተጫዋችና ከፓሪስ ሰን ጀርማ ጋር ተስማምቶ ሁሉ ነገር ወደ ማጠናቀቅ የተቃረበውን ተጫዋች በተመለከተ ይህንን ተጫዋች ለማስፈረም እድል ካለ ወኪሎቹ ጋር አርሰናሎች ደውለው የማጣራት ስራ ጀምረዋል። የመጀመሪያ ደረጃ ማለት ነው። ምን አይነት ነገር ላይ ነው ያለው ዝውውሩ ከፓሪስ ሰን ጀርማ ጋር፣ ሌሎችም ጉዳዮች የማጣራትን ስራ አርሰናል ይሰራል። ቀጣይ እድል ካለ ይሞክራል ማለት ነው። የአንዲዮ ማንዴም 1-2 ዓመት ነው የተጫወተው። በዋናነት አምና ነው በጀርመን ቡንደስሊጋ በትልቅ ደረጃ ራሱን ማሳየት የቻለው። ገና 19-20 ዓመቱ ላይ የሚገኝ ተጫዋች ነው። ልክ እንደ ሞርጋን ሮጀርስ ሁሉ ከፍተኛ ገንዘብ ያስወጣል። የሞርጋን ሮጀርስን ያክል ባይሆንም እስከ 100 ሚሊዮን ዩሮ ድረስ እና 110 ሚሊዮን ዩሮ እስከዛ አካባቢ ድረስ ሊያስወጣ የሚችል ነው። በአጠቃላይ 90 ሚሊዮን ፓውንድ በፓውንድ ካየ ነው የ20 ምናምን ሚሊዮን ፓውንድ ከሮጀርስ ጋር ልዩነት ቢኖረውም ግን ከፍተኛ ገንዘብ ነው። 90-95 ሚሊዮን ፓውንድ አካባቢ ሊሄድ የሚችል ነው። በዛ ላይ ደግሞ ተጫዋቹ በተደጋጋሚ ፓሪስ ሰን ጀርማ መጫወት እንደሚፈልግ ተናግሯል። አባቱ የፓሪስ ሰን ጀርማ ደጋፊ እንደሆነ ገልጿል። ይህንን ተጫዋች ከፓሪስ ሰን ጀርማ መውሰድ ከባድ ይመስለኛል። ግን አርሰናል የመጀመሪያ ደረጃ ንግግር አድርጓል። ተጫዋቹን ማስፈረም የሚቻልበት ምን ቀዳዳ አለ?
ወይስ አሁን መሞከር ይቻላል የሚለውን በተመለከተ ፋብሪዚዮ ሮማኖ ሌላ ዝርዝር ጉዳይን አልነገረንም። በዩቲዩብ ቻናሉ ላይ ነው ይሄንን መረጃ ይዞ የመጣው። የአርሰናል ደጋፊዎች የሚጠብቁት የብራድሌ ባርኮላን በተመለከተ ደግሞ አርሰናል እስካሁን ድረስ ምንም አይነት ግንኙነት ብራድሌ ባርኮላን በተመለከተ አልጀመረም ብሏል። እንደምታውቁት በክረምቱ ከያንዲዮ ማንዴም እኔ መጀመሪያ አካባቢ ከሞርጋን ሮጀርስም በላይ ከባርኮላ ጋር ነበር አርሰናል ስሙ ሲያያዝ የነበረው፣ ግን አርሰናል ምንም አይነት ግንኙነት አልጀመረም ተብሏል። ይበልጥ እንደውም ወደ ሊቨርፑል የሚያመራበት እድል ሰፊ ነው። ብራድሌ ባርኮላ በዓለም ዋንጫ ላይ የሚያስገርም ብቃቱን ማሳየት ችሏል። በእኔ እምነት አርሰናል የሚያስፈልገው ትክክለኛ የመስመር አጥቂ ነው። አርሰናል አስቀድሞ በተለይ ቨርሳታይል የሆኑ ተጫዋቾችን በማስፈረም ተጠቃሚ ሆኗል። እንደዚህ አይነት ብቃት ያላቸውን የተለያየ ቦታ ላይ የመጫወት ብቃት ያላቸውን ተጫዋቾች በማስፈረሙ ምክንያት ተጠቅሟል። በተለይ ጉዳት ሲኖር አንድ የተወሰኑ ተጫዋቾችን ከአንዱ ቦታ ወደ አንዱ ቦታ በመቀየር ጥሩ ግልጋሎት አግኝቷል። ግን አሁን ባለው ስብስብ ላይ ለኔ አስፈላጊው ተጫዋች የግራ መስመር ትክክለኛ የመስመር አጥቂን ማግኘት የሚችል ከሆነ ለውጥ ማምጣት ይችላል ብዬ ነው ማስበው። በፓሪስ ሰን ጀርማ ቤት ውስጥ ምናልባት በፊት መስመር ላይ በተለያዩ ቦታዎች ላይ የመጫወት አቅም ሊኖራቸው ይችላል። ግን በዋናነት ማስተር ያደረገ ግራ መስመር አጥቂ ተጫዋች ማስፈረም ከቻለ ሊጉ ላይ በሚቀጥለው ዓመት በአውሮፓ ቻምፒየንስ ሊግም ትልቅ ለውጥ ማምጣት ይችላል እና እኔ እንደ ቪኒ ጁኒየር፣ ብራድሌ ባርኮላ አይነት ተጫዋቾች ቢመጡ በጣም ጥሩ ነው። ያንዲውም አንዴም በተመሳሳይ ያው እርሱ ወደ ፓሪስ ሰን ጀርማን ማምራት እድሉ ከፍተኛ ነው በሚል ነው ከክለቡ ጋር ተስማምቷል። አሁን ፓሪስ ሰን ጀርማን አሪብ ላይፕዚግ መነጋገር ነው የሚጠበቅባቸው። ያንን ደግሞ የሚያደርጉበት እድል ከፍተኛ ይመስለኛል። የወጡ እንዳሉ መረጃዎችና አርሰናል ትክክለኛ የመስመር አጥቂ ማግኘት ካለበት ጥራታቸው ላቅ ያሉ ተጫዋቾችን ማስፈረም ይጠበቅበታል። 117 ሚሊዮን ፓውንድ ለሞርጋን ሮጀርስ ከፍ ያለ ሊሆን ይችላል። ግን ቼልሲ መልእክትን ያስተላለፈው በዛ ላይ ደግሞ አሰልጣኝ ሻቢ አሎንሶ ከተጫዋቹ ጋር ከተነጋገረ በኋላ ነው ብዙ ነገሩን የለወጠው ተብሏል። ምክንያቱም ከአርሰናል ጋር ወደ አርሰናል ለማምራት ሁሉ ነገር ጨርሶ የግል ጉዳዮች ሁሉ አልቀዋል። በጣም ዝርዝር ጉዳዮች ናቸው የቀሩት እንጂ ሁሉ ነገር ተስማምቷል። አሁን አርሰናልና ቪላ ነው መስማማት የሚጠበቅባቸው የሚሉ መረጃዎች ሲወጡ ስለነበረ ከዛ በኋላ ግን በፍጥነት ቼልሲ ሄዶ ተጫዋቹን አስፈርሟል። አሁንም ምዕራብ ለንደን ያለ አውሮፓ ቻምፒየንስ ሊግ ፕሮጀክቱ አሳማኝ መሆኑን ትልቅ ክለብ መሆኑን ያሳየበትን ግዙፍ መልእክት ያስተላለፈበትን ዝውውር ነው ያደረገው። እዚህ ላይ ምንም ጥርጣሬ የለም፣ ምንም ጥያቄ የለም። የሚያስደንቅ ዝውውር ፈጽሟል ቼልሲ። ምንም እንኳን ገንዘቡ ከፍተኛ ቢሆንም ከዚህ አስቀድሞ ከፍተኛ ገንዘብ አውጥቶ ያልተሳኩለት ዝውውሮች ቢኖሩም ቼልሲ አሁን ያስተላለፈው መልእክት የአርሰናል ቁጥር 1 ኢላማን የሆነ ተጫዋች በማስፈረም አሁንም የግዙፍ ተጫዋቾች መዳረሻ እንደሆነ ማሳየት ነው። አምና በፕሪሚየር ሊጉ ወገብ ላይ ያጠናቀቀ ቡድን ነው። በየትኛውም የአውሮፓ ውድድር ላይ አይሳተፍም። መጥፎ የሚባል የውድድር ጊዜን ያሳለፉ 2 ዓመታት በጣም መጥፎ ናቸው ከቼልሲ ታሪክ ከቼልሲ ዝና አንጻር። በመካከል ምናልባት የዓለም ክለቦች የፊፋን የዓለም ክለቦች ዋንጫ ማሸነፉ በጣም ትልቅ ነገር ነው። ኮንፈረንስ ሊግ ለቼልሲን ለሚያክል ግዙፍ ክለብ የሚመጥን መወዳደሩ ራሱ በዚህ ውድድር ላይ የነበረበትን ደካማ አቋም የሚያሳይ ነው። እውነት ለመናገር ዋንጫ ነው። ዋንጫ ማሸነፍ መጥፎ ከተወዳደረበት መጥፎ አይደለም። ግን ደግሞ መወዳደሩ ራሱ ኮንፈረንስ ሊግ ላይ መወዳደሩ ራሱ ለቼልሲ እንደ መጥፎ ነገር ሊያዝ የሚገባው ነው ብዬ ነው የማስበው እና ያን እንደ ትልቅ ስኬት ቼልሲዎች ያነሱታል ብዬ አልጠብቅም። የክለቦች የዓለም ዋንጫ በጣም ጥሩ የሚገርም ስኬት ነው። ግን በአጠቃላይ 2 ዓመታት ከቼልሲ ክብርና ዝና አንጻር እንደ መጥፎ ነው ልንወስዳቸው የምንችለው። በዚህ ላይ ሞርጋን ሮጀርስን የሚያክል ተጫዋች ከአርሰናል ላይ መንጠቅ ከቻለ የክለቡን ብቃት የክለቡን ደረጃ የሚያሳይ ነውና ትልቅ መልእክት ቼልሲ ያስተላልፏል። አርሰናልም ምናልባት ኔጌቲቭ መልእክት የሚተላለፍበት ዝውውር ሊሆን ይችላል። ከዚህ በኋላ ተጫዋቾች ወደ አርሰናል መምጣትን አይፈልጉም ተብሎ አይጠበቅም። በርከት ያሉ ትልልቅ ተጫዋቾች ወደ አርሰናል ማምራት ይፈልጋሉ። የአንድ ዝውውር ነገሮችን ሁሉ የሚወስን ነው ለማለት አይደለም። ግን ደግሞ መልእክቱ በጣም ግልጽ ነው። አርሰናል ከፍ ያለ ለተጫዋቾች ለክለቦችም የሚገባውን ያክል ገንዘብ አያቀርብም የሚል አይነት አንድምታ ያለው መልእክት እንዳያስተላልፍ ነው። ግን አሁን አንዳንድ ክለቦች ማንቸስተርን ጨምሮ እንደዚህ አይነት ጉዞ እያደረጉ ነው። ጠቃሚ ሊሆን ይችላል። ግን ቁጥር 1 ኢላማቸውን ማጣት ተገቢ ነው ብዬ ስለማላስብ ነው ይሄንን ያነሳሁት እንጂ ውጤታማም ሊሆን ይችላል። እንመለከታለን። በቀጣይ አርሰናል የሚያስፈርመው ተጫዋች ቀጣይ የሚያስፈርመው ተጫዋች ሁሉንም ነገር ይወስናል። ከሞርጋን ሮጀርስ በልምድም በብቃትም የተሻለ ተጫዋች የሚያስፈርም ከሆነ ማንም ሰው ስለ ሞርጋን ሮጀርስ የሚቆጭ አይኖርም። ከቀጣይ በርካታ ከአንድ ወር በላይ ነው በዝውውር ጊዜ ውስጥ ያለው። በእነዚህ ጊዜያቶች ውስጥ ምን ይጠቀማል የሚለው ነው የሚጠበቀው። ለማንኛውም ባርኮላን በተመለከተ እስካሁን ድረስ ምንም አይነት ግንኙነት አልጀመረም አርሰናል።
ይሄንን ብሏል ፋብሪዚዮ ሮማኖ። ይበልጥ ተጫዋቹ እንደውም ወደ ሊቨርፑል የማምራት እድል ይኖረዋል ከወጣ ከፓሪስ ሰን ጀርማ። ዲዮማንዴን በተመለከተ ግን የመጀመሪያ ደረጃ አርሰናል ንግግር ጀምሯል። እናንተ ምን ትላላችሁ? ሀሳብ አስተያየቶቻችሁን እጠብቃለሁ። መልካም ቀን፣ መልካም ይሁንላችሁ።